ሰላም የዚህ የዩቲዩብ ቻናል ተከታታዮች ዛሬ ፓርት 2 ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ መረሳት የለበትም። መልካም ጊዜ። ኦኬ በባለፈው ፓርት 1 እና ፓርት 2 አቅርቤላችሁ ነበር። ዛሬ ከፓርት 3 ጀምሮ ያሉ ጥያቄዎችን እንሰራለን። Part 3 fill is the blank space with the most simplified answer. Blank space ስትጠየቁ ወይም የብላንክ ስፔስ ጥያቄዎችን ስትሰሩ most simplified የሆነውን ብላንክ ስፔሱ ላይ ማስቀመጥ ይጠበቅባችኋል። ስለዚህ ኢንስትራክሽኑም ይሄን ነው የሚለው። So the first question is question number 1. Let A which is equal to A, B, C. That is the set contain this one. And B is the set contain ACD. Then you are asked to find A intersection B. A intersection B ምንድነው ነው የሚላችሁ። ይሄ ጥያቄ የመጣው ሴት ኦፕሬሽን ላይ ነው። ስለዚህ ጥያቄውን ስትሰሩ በጥያቄው ዙሪያ ያሉ ሐሳቦችንም በደንብ ማየት ይጠበቅባችኋል። ለምሳሌ እዚህ ጋር A intersection B ነው የተጠየቃችሁት። A intersection B ብቻ ሰርታችሁ ባታቆሙ አሪፍ ነው። A union B ብትባሉ፣ A without B ብትባሉ፣ A symmetric difference with B ብትባሉ እንዴት እሰራለሁ የሚለውንም በዛው ማየት ይጠበቅባችኋል። ሶ ለዚህኛው ጥያቄ A intersection B ማለት የጋራ ኤሌመንት የሆነውን ከኤም ከቢም ያለውን ማውጣት ነው። ሶ A እዚህ ጋር A አለ፣ B እዚህ ጋር የለም፣ C እዚህ ጋር አለ። ስለዚህ A C ይሆናል ኢንተርሴክሽኑ። ብላንክ ስፔሱ ላይ የምታስቀምጡት the set contain AC ይሆንላችኋል። Question number 2. If the truth values of P and Q is true, then the truth values of P or Q implies negation P is blank. Look, እዚህ ጋር P and Q ወይም የዚህ ኮምፓውንድ ፕሮፖዚሽን ትሩዝ ቫልዩ ተሰጥቷችኋል። ስለዚህ የትሩ የሚሆነው P ምን ሲሆን ነው Q ምን ሲሆን ነው የሚለውን መመለስ አለባችሁ። በኤንድ ነው የተያያዘው። ስለዚህ ሁለቱ ግዴታ ትሩ መሆን አለባቸው። ፒም ትሩ ኪውም ትሩ መሆን አለበት። ስለዚህ የሁለቱን ትሩዝ ቫልዩ ካገኛችሁ የዚህን ኮምፓውንድ ፕሮፖዚሽን ትሩዝ ቫልዩ በቀላሉ ማግኘት ትችላላችሁ። ሶ ፒ ኦር ኪው ያ ማለት ትሩ ኦር ትሩ ይመጣላችኋል። ይሄኛው ደግሞ ፎልስ ይሆናል ሙሉ፣ ምክንያቱም ፒ ትሩ ስለሆነ። ያ ማለት ትሩ ኢምፕላይስ ፎልስ ምንድነው? ባይ ሩልስ ኦፍ ኢምፕላይስ ትሩ ኢምፕላይስ ፎልስ ኢዝ ፎልስ። ስለዚህ ብላንክ ስፔሳችሁ ላይ ፎልስ ወይም ካፒታል ኤፍ ታስቀምጣላችሁ። Question number 3. Let f which is equal to this one, then the amplitude of f is blank. እስኪ የተወሰነ ቲፕ ልስጣችሁ። Generally, let f of x is equal to a times sine kx plus b plus c. Then how to find the amplitude of this function, how to find the period, and how to find the range of this function. So the amplitude of this function is absolute value of a, the period 2 pi over absolute value of k, the range for this function which is closed interval c minus absolute value of a, comma c plus absolute value of a ይሆንላችኋል። ከዚህ ላይ የተጠየቃችሁ ጥያቄ ማን ነው? አምፕሊቲዩድ ነው። ስለዚህ አምፕሊቲዩድ ያችሁ የሚሆነው absolute value of -3 ይሆናል። ሲወጣ 3 ሆኖ ይወጣል። ሶ ብላንክ ስፔሳችሁ ላይ 3ን ማስቀመጥ ነው የሚጠበቅባችሁ። ፔሪድ ብትጠየቁ 2 pi over k ብላችሁ ትሰራላችሁ። ሬንጅን ብትጠየቁ CA ማን ነው የሚለው ከዚህኛው ከኋላ በሰራሁላችሁ ወይም እዚህኛው ባስቀመጥኩላችሁ በቀላሉ መስራት ትችላላችሁ። Question number 4. The domain of log 9 minus x square is blank. የሎጋሪትም ፋንክሽን ዶሜን ነው ጠይቃችሁት። ይሄን ለመስራት ቀጥታ ቺኛዋን 9 minus x square greater than 0 በማድረግ ከዛ ሲምፕሊፋይ በማድረግ የምታገኙት ነው። ኢንኢኳሊቲውን ሲምፕሊፋይ ማድረግ ነው። እዚህ ላይ አስቀምጬላችኋለሁ። 9 minus x square greater than 0 implies የኛው ማለት 9ን ወደ ራይት ሳይድ ወስዱት -9 ይመጣ -x square greater than -9 ይሆናል። ሎክ እዚህ ጋር በማይነስ ታካፍሉ በ-1 ይሄኛውን በ-1 ስታካፍሉት የምታገኙት
x ስኩዌር ለዛ 9 ይሆናል። ይህ ማለት እንደገና ደግሞ x ስኩዌር ለዛ 9 ማለት both side square root ብታስገቡት absolute value of x ለዛን 3 ይሆናል። absolute value of x ለዛን 3 ማለት ደግሞ -3 ለዛን x ለዛን 3 ማለት ነው። በኢንተርቫል ስታስቀምጡት መልሳችሁን ይሄን መልስ ታገኛላችሁ። ሶ ብላንክ ስፔሳችሁ ላይ ይሄን ማስቀመጥ ትችላላችሁ። x element of real number such that -3 ለዛን x ለዛን 3። አምስተኛው ጥያቄ the remainder when p of x is equal to x to the power of 5 minus x to the power of 3 plus 1 is divided by x plus 1 is blank። ይሄኛው ሾርት ከት አለው ወይም ሎንግ ዲቪዥን ተጠቅማችሁ ማግኘት ትችላላችሁ። ይሄኛው ለዚህ በማካፈል ማለት ነገር ግን ሪሜንደር ቴረምን በቀላሉ ተጠቅማችሁ ሶሉሽኑን ማግኘት ትችላላችሁ። ሶ ባይ ሪሜንደር ቴረም እንግዲህ ሪሜንደር ቴረምን እንዴት ነው አፕላይ የምናደርገው የሚለውን ማየት ይጠበቅባችኋል። ስለዚህ ከዚህ ጋር -1 ነው r ብያል የምንጠራት ወይም እዚህ ጋር x plus 1 equal to 0 ስታደርጉት x ሶልቭ ስታደርጉ x equal to -1 ይመጣል። ስለዚህ -1 እዚህ ጋር ሰብስቲቱት ማድረግ ነው የት ላይ በx ቦታ ላይ ማለት ነው። ስለዚህ p of -1 ማለት -1 the power of 5 -2 times -1 the power of 3 plus 1 ይመጣል። after simplification you get 2 ስለዚህ p of -1 which is equal to 2 ነው። ያ ማለት የዚህ ይሄን ፋንክሽን ለዚህኛው ፋንክሽን ሲካፈል የምታገኙት ቀሪ 2 ይሆናል። ሶ ብላንክ ስፔሱ ላይ ታስቀምጡት 2 ይሆናል መልሳችሁ። ቀጣው ጥያቄ የመጣው if f which is equal to 3 times cos 2x then a amplitude of f which is equal to b period of f which is equal to this one ከኋላ እንደዚህ አይነት ጥያቄ ሰርተናል። ይሄ ጥያቄ በሌላ አመት የተጠየቀ ጥያቄ ስለሆነ ነው ያው በደንብ እንድታውቁት ነው። ስለዚህ amplitude of f which is equal to በኋላ ባየነው ጀነራል ኮንሰፕት ምን ማድረግ ነው እቺኛውን አብሶሉት ቫልዩ ማስገባት እንዳጋጣሚ ፖዚቲቭ ስለሆነ 3 ይሆንላችኋል። ፔሪዱ ተጠይቃችኋል። ስለዚህ ፔሪዱ ማለት 2 pi over absolute value of k ነው። 2 pi over 2 ታረጋላችሁ 2 pi over 2 ማለት ደግና ነው ፓይ ሆኖ ይመጣላችኋል። ስለዚህ ብላንክ ስፔሱ ላይ ፓይ ብላችሁ ታስቀምጣላችሁ። Question number 7 let f which is equal to square root of x minus 2 and g of x is equal to 3x plus 1 then domain of f minus g is blank g at f of x is equal to blank እንዳጠቃላይ ዶሚኖ ኮምቢኔሽን ፋንክሽን እና ኮምፖዚሽን ፋንክሽን እንዴት እንፈልጋለን የሚለውን ዲቴይል ማየት ይጠበቅባችኋል። ስለዚህ ለዚህ a ላይ ለተጠየቃችሁ ጥያቄ domain of f minus g which is equal to domain of f intersection domain of g አርጋችሁ ነው የምታገኙ። ስለዚህ የዚህን ዶሜን ትፈልጋላችሁ የf ዶሜን። ስለዚህ f ዶሜን ማለት x minus 2 greater than or equal to 0 ማለት ነው። ያ ማለት x greater than or equal to 2 ይመጣላችኋል። በኢንተርቫል ስታስቀምጡት 2 up to positive infinity close interval አድርጋችሁ ኔክስት የዚህኛውን ዶሜን ትፈልጋላችሁ። ይሄኛው ሊኒየር ስለሆነ ዶሜኑ ኦል ሪል ነምበር ይሆንላችኋል። ስለዚህ ኢንተርሴክት ስታደርጉት ወይም የጋራው የሚመጣላችሁ 2 up to positive infinity ይሆንላችኋል። ብላንክ ስፔሳችሁ ላይ የምታስቀምጡት 2 up to positive infinity ብላችሁ ነው የምታስቀምጡት። ነገር ግን እዚህ ጋር መጠንቀቅ ያለባችሁ እዚህ ጋር ኦፕን ኢንተርቫል ካደረጋችሁት ሙሉ በሙሉ ኤክስ ነው የምትቆኑት። ስለዚህ ስታስቀምጡ በጥንቃቄ ማስቀመጥ ይጠበቅባችኋል። ኔክስት g at f of x ነው የሚላችሁ። እዚህ ላይ ኢነር ፋንክሽኑ ማን ነው አውተር ፋንክሽኑ ማን ነው የሚለው ከለያችሁ በኋላ በቀላሉ ማግኘት ይችላል። ስለዚህ የኢነር ፋንክሽኑ f ነው አውተር ፋንክሽኑ g ነው ማለት። ስለዚህ g ቦታ ላይ in terms of x ከተገለጸው ማለት ነው f ን ቀጥታ ሰብስቲቱት ማድረግ ነው። ስለዚህ instead of x ምን ተካላችሁ square root of x minus 2 ተካላችሁ። ያ ማለት 3 times square root of x minus 2 plus 1 አይመጣላችኋል። ስለዚህ ይሄ ይሆናል ብላንክ ስፔሱ ላይ የምታስቀምጡት። Next question, question number 8. Let n which is equal to the set contain 1 over n for all n element of natural numbers. Then GLB, LUB ተጠይቃችኋል። እስኪ የተወሰነ upper boundን lower boundን እንዴት ትፈልጋላችሁ ለዚህ ጥያቄ የሚለውን እኔ
ሉክ ኤን ማለት ሊስት ስታደርጓቸው ከኤን አንድ ሲሆን 1 ይመጣል፣ ኤን 2 ሲሆን 1/2፣ ኤን 3 ሲሆን 1/3 እያለ ወዴት ነው ቴንድ የሚያደርግ? ወደ 0 ቴንድ ያደርጋል። ስለዚህ ኤል ቢው ማን ነው? ያ ማለት ሎወር ባውንዱ ማለት ነው። ለዚህኛው ሎወር ባውንዱ። ስለዚህ ሎወር ባውንዱ ኤሌመንት ኦፍ ሪል ነምበር ነው such that a less than or equal to 0 ይሆናል። አፐር ባውንዱ እንደገና ቢ ኤሌመንት ኦፍ ሪል ነምበር such that b greater than or equal to 1 ይሆናል። ሶ እዚህ ጋር እንደምታዩት አፐር ባውንድ እና ሎወር ባውንድ ዩኒክ አይደለም። ነገር ግን የተጠየቃችሁት ጂኤልቢ እና ኤልዩቢ ዩኒክ ናቸው። ስለዚህ እነዚህ ዩኒክ ቁጥሮች እነማን ናቸው የሚለውን ነው እዚህ ጋር የምታስቀምጡት። ሶ ጂኤልቢ ማለት ግሬተስት ሎወር ባውንድ ከሎወር ባውንዱ ትልቁን መፈለግ ነው። ስለዚህ ከሎወር ባውንዱ ኤ ለዛ ኢኳል ቱ 0 ስለሚል 0 እና ከ0 በታች ስለሚል ለግሬተስቱ 0 ይሆናል። ስለዚህ ቦታ ላይ 0 ታስገባላችሁ። ኔክስት ኤልዩቢ ነው። ኤልዩቢ ደግሞ ማለት ሊስት አፐር ባውንድ ማለት ከአፐር ባውንዶቹ ሊስት ሆኗል። ስለዚህ ቢ ግሬተር ዛን ኢኳል ቱ 1 ይህን ሳቲስፋይ የሚያደርግ ፖይንት ሁሉ አፐር ባውንድ ብለን እንጠራዋለን። ስለዚህ ከአፐሮቹ ሊስቱ ግዴታ 1 ይሆናል። ስለዚህ ኤልዩቢ ፎር ዚስ ኤን ኢዝ 1 ይሆንላችኋል። ፓርት 4 ወርክአውት ነው። show all the necessary steps clearly and neatly ወርክአውት ጥያቄዎችን ስትሰሩ ስቴፑን በትክክል ማስቀመጥ አይጠበቅባችኋል። ምክንያቱም ለእያንዳንዱ ስቴፕ የራሱ ቫልዩ ስላለው። የመጀመሪያው ጥያቄ show that the function f map from r to r defined by f which is equal to x power of 3 is 1-to-1 correspondence 1-to-1 correspondence መሆኑ ተነግሯችኋል። ስለዚህ እሱን አሳዩ ነው የተባላችሁት። 1-to-1 correspondence ማሳየት ማለት 1-to-1 ፋንክሽን እና ኦን-ቱ ፋንክሽን መሆኑን ማሳየት ማለት ሁለቱን ሳቲስፋይ ካደረገ 1-to-1 correspondence ስለምንለው። ስለዚህ 1-to-1 correspondenceን ለማሳየት አልጀብሪካሊ ልትጠቀሙ ትችላላችሁ፣ ጂኦሜትሪካሊ ልትጠቀሙ ትችላላችሁ። ከዚህ ላይ እኔ የተጠቀምኩት አልጀብሪካሊ እንዴት ነው 1-to-1 correspondence መሆኑን የምናሳየው የሚለው ነው። ስለዚህ እስኪ ከ1-to-1 እንጀምር። to show that f is 1-to-1 function f 1-to-1 function መሆኑን ለማሳየት ሁለት አርቢትራሪ ፖይንቶች ትወስዳላችሁ ከዶሜኑ ማለት ነው። ስለዚህ ከዛ ወስዳችሁ we must show that if f at x1 is equal to f at x2 then x1 equal to x2 ከሆነ ፋንክሽኑ 1-to-1 ፋንክሽን ብለን እንጠራዋለን። ያ ማለት ፋንክሽናል ቫልዩ እኩል ሆኖ ኢንፑት ቫልዩ እኩል ከሆነ ስለዚህ የምትነሱበት ከዚህኛው ነው። ይሄኛው ጊቭን ነው። ከዚህ ተነስታችሁ እዚህ ጋር የምትደርሱ ከሆነ 1-to-1 ፋንክሽን ብለን እንጠራዋለን። እስኪ እንስራ። ስለዚህ ቀጥታ f at x1 ስትሰሩ በx ቦታ ላይ x1 መተካን ነው። x1 the power of 3 መጣን። ይሄ ማለት x2 the power of 3 ነው የዚህኛው ፋንክሽናል ቫልዩ ማለት ነው in terms of x2። ስለዚህ ይሄ ማለት እንደገና ደግሞ ከማን ጋር እኩል ነው? x1 equal to x2 ነው። ምክንያቱም ይሄኛው ኤክስፕሬሽን እና ይሄኛው ኤክስፕሬሽን እኩል ነው ተብላችኋል። ስለዚህ እኩል እንዲሆኑ ግዴታ x1 is equal to x2 መሆን አለበት። ስለዚህ ከፋንክሽናል ቫልዩ ወደ ኢንፑት ቫልዩ ደረስነ። ሶ x1 equal to x2 አገኘን። ይሄን ሳቲስፋይ ካደረገልን ፋንክሽኑ 1-to-1 ፋንክሽን ብለን እንጠራዋለን። ኮንትራፖዚቲቭ ልትጠቀሙ ትችላላችሁ። እዚህ ጋር ስትነሱ if x1 differ from x2 then f at x1 differ from at x2 ብላችሁ በዛኛውም ፕሩፍ ማድረግ ትችላላችሁ። ቀጣው ኦንቱ መሆኑን ነው የምናሳየው። ኦንቱ መሆኑን ለማሳየት ከኢሜጅ ጋር ነው የምናያይዘው። ያ ማለት for all y element of a real number look እቺኛዋ real number ከዚህ ጋር ነው የወሰድኳት ከኮዶሜኑ ማለት ነው። so for all y element of a real number there exists x element of r such that y is equal to f of x ኦንቱ ፋንክሽን ከሆነ ለማንኛውም ኢሜጅ ቢያንስ አንድ ፕሪኢሜጅ ሊኖረው ይገባል ነው። ስለዚህ ያችን ፕሪኢሜጅ የምናገኝ ከሆነ ፋንክሽኑ ምንድነው? ኦንቱ ፋንክሽን ነው ማለት ነው። ስለዚህ እስኪ ኤክስን እንዴት ሶልቭ እናድርግ የሚለውን እንዴ ሉክ y is equal to x power of 3 ያ ማለት በኤፍ ቦታ ላይ y ነው የተካሁት። ናው ሶልቭ ኤክስን ሶልቭ አድርጉ ወይም ኤክስን in terms of y ግለጹት። ያ ማለት x is equal to cube root of y ነው።
x which is equal to cube root of y ስለዚህ ለማንኛውም y corresponding x ማግኘት እንችላለን እዚህ ጋር መሸወድ የለባችሁ cube root ነው እዚህ ጋር yም ኔጌቲቭ መሆን ይችላል ስለዚህ for every y element of real number there exists corresponding x element of real number that satisfy this condition so this one is onto function ስለዚህ ፋንክሽናችሁ onto function ነው ማለት ትችላላችሁ f ስለዚህ እዚህ ጋር እንደምታዩት based on Roman number 1 እና Roman number 2 the given function is one-to-one correspondence question number 2 ቀጣው workout ጥያቄ let f this one and g which is equal to this one then find the domain of f plus g ተጠይቃችኋል ይሄም ጥያቄ ከኋላ ከሰራነው ጥያቄ ተወሰነ ይመሳሰላል ስለዚህ domain of f plus g እንዴት ነው የምንፈልገው የሚለውን ከሰብትራክሽን ስላየነ እሱን መጠቀም ትችላላችሁ ወይም domain of f plus or minus g is equal to domain of f times g equal to domain of f intersection domain of g ይሆንላችኋል እዚህ ጋር የተጠየቃችሁት ፕላስ ስለሆነ domain of f plus g ማለት የዚህ ዶሜን ኢንተርሴክሽን የዚህኛው ዶሜን ማለት ስለዚህ የዚህ ዶሜን ደግሞ ማለት ምን ማለት ነው የሚለው እስኪ አንድ ባንድ እንስራው domain of f plus g is equal to domain of f intersection domain of g ይሆንላችኋል ስለዚህ domain of f እንዴት ትፈልጋላችሁ 1 minus x greater than equal to 0 አድርጋችሁ ሰራላችሁ ያ ማለት x less than or equal to 1 ማለት ነው ይሄኛውን ወደዚህ ወስዱት x less than equal to 1 ይመጣል ስለዚህ የf ዶሜን x less than or equal to 1 ይሆናል ማለት ነው ቀጣይ የምንሰራው የጂን ዶሜን ነው domain of g ደግሞ ማለት odd number without 0 ማለት ነው odd number without 0 ወይም በኢንተርቫል ስታስቀምጡ ይሄኛው ማለት ነው ስለዚህ የሁለቱ ኢንተርሴክሽን ማለት ነው ይሄኛው less than equal to 1 ነው ይሄኛው ደግሞ without 0 ነው ስለዚህ የጋራቸው የሚሆነው የሁለቱ ዩኒየን ይሆናል ማለት ነው domain of f plus is equal to 0 up to negative infinity union open interval 0 up to 1 ላይ close interval ነው ወይም 1ን ይጨምራል ማለት ነው ስለዚህ ለተጠየቃችሁ ጥያቄ ትክክለኛው መልስ መጨረሻ ላይ ያገኛችሁት ነው ማለት domain of f plus g እዚህ ጋር ቀንብ መጠቀም ይችላልላችሁ next ጥያቄ b ነው g at f of x የተባላችሁት ይም ቀላል ጥያቄ ነው ቀጥታ መተካት ነው g at f of x is equal to inner functionናችሁ f ነው outer functionናችሁ g ነው ስለዚህ f of x function ቀጥታ እዚህ ጋር መተካት ነው substitute ማድረግ ነው ያ ማለት 1 over square root of 1 minus x power of 2 which is equal to 1 over 1 minus x ይሆንላችኋል መጨረሻ ላይ የምታገኙት ሪዛልት ይሄኛው ይሆናል ሶ የቢ መልስ ይሄ ይሆንላችኋል እዚህ ጋር መጠንቀቅ ያለባችሁ ከኋላ እንደዚህ አይነት ጥያቄ ሰርቻለሁ ይሄ ጥያቄ ለምን ተመሳሰለ ካላችሁ የባለፈው ጥያቄና ወይም ከዚህ በፊት የሰራው ጥያቄና ይሄ ጥያቄ የተለያየ አመት ጥያቄ ስለሆነ ነው Question number 3 find the inverse of f which is equal to 3 the power of 1 minus x plus 2 ይላችኋል how to find the inverse of this function 3 the power of minus x plus 2 ኢንቨርስን እንዴት እንፈልጋለን የሚለውን እስኪ እንይ የመጀመሪያ ስቴፓችሁ replace f by y ስለዚህ f which is equal to this one ተብላችሁ ተሰጥታችኋል ስለዚህ በf of x ቦታ ላይ y ተተካላችሁ ያ ማለት y which is equal to 3 the power of minus x plus 2 ይመጣላችኋል የመጀመሪያ ስቴፓችሁ ይሄ ነው next step interchange x and y interchange ታደርጋላችሁ instead of x y instead of y ደግሞ x ማለት ወይም replace ታደርጋላችሁ እዚህ ጋር ማለት ይሄኛውን x ተላላችሁ ይሄኛውን ደግሞ y ተላላችሁ ያ ማለት ይሄኛው ማለት x equal to 3 the power of minus y plus 2 ይመጣላችኋል next አላማችን y in terms of x መግለጽ ስለሆነ ይሄኛውን ደግሞ ሎጋሪዝም ልትጠቀሙ ይችላልላችሁ ናቹራል ሎጋሪዝም ልትጠቀሙ ይችላልላችሁ ማለት ነው I mean ላን ልትጠቀሙ ይችላልላችሁ ስለዚህ ላን both sides ብትታደርጉት ይሄኛው ምን ታገኛላችሁ ላን x which is equal to ላን 3 the power of minus y plus 2 ይመጣላችኋል using this one properties of exponential function ላይ
እዚህ ጋር ላን ተጠቅሜ ያለሁኝ ያ ማለት ማይነስ y + 2 ታይምስ ላን 3 ይመጣላችኋል። ናው ቀላል ነው። ይሄኛው ባይ ትራንስቲቪቲ this one equal to this one ይመጣላችኋል። ከዛ በመቀጠል ምንድነው y in terms of x መግለጽ ስላለባችሁ ላን x equal to minus y plus 2 ላን 3 ይመጣላችኋል። ላን 3 እዚህ ጋር ምን ይመጣ minus y ታይምስ ላን 3 ከዚህ ጋር ደግሞ 2 ታይምስ ላን 3 ማለት ነው። ስለዚህ y ነው ያዘውን ተርም ለብቻው አስቀሩት እና ከy ውጭ ያለውን ደግሞ በአንድ ሳይድ ብታስቀምጡት ይሄኛውን ታገኛላችሁ። ላን x minus 2 times ላን 3 ይሆናል። ይህ which is equal to minus y times ላን 3 አንድ ስቴፕ ነው ብቻ የሚቀራችሁ እዚህ ጋር ዲቫይድ ቦት ሳይድ በማይነስ ላን 3 ይሄኛውን በማይነስ ላን 3 አስተካክሉ y ታገኛላችሁ። ሶ y which is equal to minus ላን x plus 2 times ላን 3 over ላን 3 ይሆንላችኋል። ስለዚህ ይሄ y f inverse ነው ማለት ነው። f inverse so f inverse at x equal to minus ላን x plus 2 of ላን 3 over ላን 3 ይሆናል። ፓርት 2 እዚህ ላይ ያበቃን። በቅርብ ጊዜ ደግሞ ፓርት 3ን ይዤላችሁ እመጣለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም እናንተ ያወቃችሁት ለሌሎች እንዲደርስ ላይክ ሼር ማድረጋችሁን መርሳት የለባችሁም። መልካም ጊዜ